ይስጥልን እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። ከብርሃን ወደ ጨለማ ከጨለማ ወደ ብርሃን የሚመልስ የሚያደርግ ፈጣሪ ይመስገን፣ የተመሰገነ ይሁን። ደህና ናችሁ? እንዴት ናችሁ? አረብ ሀገር ያላችሁ እህቶች ነው እንግዲህ ከዛ በላይ ደግሞ ሴት ወንዶች ደግሞ ሴት ይቀኑና ሴቶችን ነው መገደፍ ላይ፣ ሴቶችን ማበረታታት ላይ ፍቅር የያዛችሁ ቤተሰብ ናፍቃችሁ በምን ስልክ ላግኛቸው የሚያገናኘኝ የለም ሰው መለማመጥ ነው ለምትሉ በሙሉ ሀገሬ ልገባ ነው ከስደት ወደ ሀገሬ ልገባ ነው። ስልክ ቁጥሬን በማስቀመጥ ቤተሰብን እንድታገኙ ራስ የሚጀ ሊሆን ይችላል። እቃ የፈለጋችሁትን ገዝታችሁ ለቤተሰብ እንድታደርሱ ምናልባት እኔ ካደረስኩ በኋላ ሊሆን ይችላል እናንተ የምትልኩት ማለት ነው፣ ለመተማመን ማለት ነው። መጀመሪያ እኔን ታዙኛላችሁ፣ በራሴ ወስድና ከዛ ከወሰድኩላችሁ ቤት ሁኜ እናንተ ታስገቡልኛላችሁ ማለት ነው። በዛ መልኩ እህቶችን ማገዝ ፈልጋለሁ። እንደገና ፍቅር የያዛችሁ የምክር አገልግሎት እንዴት መበርታት እንዳለባችሁ እንዴት በርትታችሁ ነገሮችን ጠንክራችሁ ማለፍ እንዳለባችሁ እማስተምራችሁ ማሳያችሁ ይሆናል። እኔ ብዙ እንትኖች አሉኝ፣ የሚያበረታታ ቃላት አሉኝ ብዬ አስባለሁ፣ እንደኔ ማለት ነው። እና እንደዚያው ደግሞ ትዳር የተቸገረ ካለ ደግሞ ትዳርም አለኝ። ብዙ ሰዎች አሉኝ ትዳር አገናኝ ኤጀንሲ ውስጥ ለውስጥ ነው፣ ግን የምሰራው እስካሁን በሚዲያ አልሰራውም። ውስጥ ለውስጥ ትዳር ማጋባት ወይም ትዳር ማሳዝ፣ ትዳር ውስጥ ያለ ደግሞ የምክር አገልግሎት እሰጣለሁ፣ ግን ውስጥ ለውስጥ ነው። በሚዲያ እስካሁን ገና ይቀረኛል እና እላችኋለሁ። ያው አትክልት የተከልኩኝ ሰው ሀገር ላይ እና እንደዛ ነው። ሀሳባችሁን እንትን በሉልኝ፣ ግለጹልኝ፣ አበረታቱኝ። ሚዲያ ላይ መውጣት አቅቶኛል፣ የሚያሳየኝ የለም። በራሴ ምርምር ብቻ ነው ዩቱብ ከፍቼ አሁንም እያዋራኋችሁ ያለው እና ዩቱቤን ካስተካከልኩ በኋላ ሰብስክራይብ ካገኘው በኋላ ስራዬን አይቶ ሸር እያደረገ ለምደርስለት ሰው እንድታደርጉኝ ስል በትህትና ጠይቃለሁ። አስምሩበት እሺ። ፍቅር የያዛችሁ ወይም ትዳር እንድትይዙ የትዳር አገናኝ ኤጀንሲ ውስጥ ለውስጥ ከፍቻለሁና ምን ይላል መሰላችሁ? እኔ እኮ ትዳር እያጋባሁ ነው እላለሁ። አንዴ እንትን ፍርድ ቤት እንዳይከስሽ፣ ፍርድ ቤት ስራችንን እንትን ትላለች ብሎ እንዳይከስሽ ብለዋሉኝ ማለት ነው። እና የይቅርታ ልብ ያለው ሰው ፍቅርን ነው የሚሰብከው። የይቅርታ ልብ ያለውን ሰው እንደዚሁ ማፋቀር፣ የተጣላን ማስታረቅ፣ የጨነቀውን በመድኃኒዓለም ቤቱ በኩል እንደሚያልፈው አንዳንዴ ራሳችን ላይ የሆነ ችግር ሲደርስብን የሆነ የሚያስጨንቅልን ሲል በጣም ከባድ ይመስለናል። ከባድ ሆኖ የታየው ለሶስት ታዋዩት ወይም ጠንከር ብሎ በምክር የሚመክራችሁ ይሄን በዚህ በኩል እኮ ብትረዱት ምናምን ብሏችሁ ሲነግራችሁ በአንዴው ከዛ ነገር ውስጥ ወጣችሁ ታውቃላችሁ። ልክ እንደዛ ነው መስራት የምፈልገው። እንደዛ ነኝም ያው በሚዲያ ስላልወጣሁ ነው እንጂ ነኝም ወደፊትም መስራት የምፈልገው እሱን ነው እላችኋለሁ። እና ምን ትላላችሁ? ሀሳቤን ትገድፋላችሁ? ሀሳቤን ከገደፋችሁኝ ያው ልጄን ናፍቃኛለች፣ የለም በስልክ አገናኛለሁ። ለልጄ ልብስ ገዝቶ የሚወስድልኝ የምትሉ ስለ ብሩ ስለምኑ አታስቡ። ከራሴ እገዛና ወስድና ልጃችሁን ካገናኘው በኋላ ብራችሁን የገዛችሁበትን ታስረክቡኛላችሁ ማለት ነው። እና በዛ መልኩ እንሰራለን። እንዴት ነው? ሀሳቤን ወዳችሁታል ውዶቼ? አመሰግናለሁ። ሰላማችሁ ብዝት ይበልልኝ። ደህና ነህ? ይኸውልህ ዩቱብ ላይ ሰላም ነው ወይ? ዩቱብ ላይ ዩቱብ ላይ ኧረ እንደው ምን ይቻላል?
ዩቲዩብ ላይ ትዳር ፈላጊ ብዬ እየሰራሁ ነው። ምን ትላለህ? ቲክቶክ ላይ እና ዩቲዩብ ላይ ትዳር ፈላጊ የሚል ለጥፌ ትዳር ሴትም ወንድም ሲመጡ ትዳር ፈላጊ ይሄንን ፓርት ፈልጋለሁ፣ ይሄን ባህሪ ያለውን፣ ይሄን እምነት ያለውን እያለ በፍላጎት እየዳርኩ ነው። ምን ትላለህ? ታገባለህ? ፈልግልኝ በውስጥ ትላለህ። በሚዲያ ላወጣህ ነው። ፍላጎት አለህ ወይ? ፍላጎት አለህ? በሚዲያ ማውጣት ፍላጎት አለህ ወይ? አንተ በውስጥ ነው የጠየከኝ። እኔ በሚዲያ ነው የማወጣህ። አረ እንዴት! አሁን ራሱ ቪዲዮ ውስጥ ገብተሃል። በቃ አለቀ በልክ። አይ